ዛሬ ይዤላችሁ የመጣሁት ምርጥ ፈጣይር ነው ማለት ነው። በዛተር በዘይቱን የሚሰራ ነው ማለት ነው። እንደምታዩት ሁሉም ነገር አቀራርቤያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ይብዛ። እንደምታዩት እዚህ ጋር 3 ኩባያ ዱቄት አለኝ ማለት ነው። በቁርስ ሰዓትም ሆነ በፈለጋችሁ ሰዓት መስራት ትችላላችሁ። ምርጥ ፈጣይር ነው። እስከ መጨረሻ አብራችሁ ሆኖ ትወዱታላችሁ መጨረሻው ማለት ነው። እዚህ ጋር እንደምታዩት 3 ኩባያ ዱቄት አለኝ። ሆሊግ ፓውደር አለ ኒዶ ማለት ነው። 3 ማንኪያ ጨምርበታለሁ። ዘይቱን 3 ማንኪያ የሚሆን ጨምርበታለሁ። እርሾ 1 ማንኪያ ጨምርበታለሁ። ጨው ያው እንዲያስፈላጊነቱ ጨምርበታለሁ ማለት ነው። አሁን አጅናችንን እናቦካለን። እንደምታዩት ውሃችንን እንጨምራለን እንደ አስፈላጊነቱ ማለት ነው። ከዛም እንደምታዩት አጅናችንን በደንብ አድርጌ አሸዋለሁ ማለት ነው። የእጅት እንደዛ አድርጌ ለአንድ 30 ደቂቃ ያህል ሸፍኜ አስቀምጠዋለሁ። ከዛም በኋላ እንገናኛለን ማለት ነው። እንደምትመለከቱት ሊጣችን ኮፈታ ማለት ነው። እንደምታዩት ሊጣችን በዚህ መልኩ ኩፍ ብሏል። አሁን ለዚህ የሚያስፈልገን ምንድን ነው? ዘይቱን ዛተር ሁለቱንም እንደዚህ ሚክስ አደርጋቸዋለሁ። ከዛ ደግሞ ዘይቱን አስወጥ ዘይቱን አክተር ሁለቱ ያስፈልገናል ማለት ነው። አሁን አጅናችንን እንሰራለን። መጀመሪያ ላይ ዱቄታችንን እናደርጋለን ማለት ነው። ከዛም አጅናችንን በዚህ መልኩ እንዳምጠዋለን። እንደየዘፈን ዱቄት እናደርጋለን። እንደዚህ እንትን ካልን በኋላ ዛሬታችንን እንቀባለን ማለት ነው።
እንዲያችሁት በዚህ መልኩ ዛተራችንን እንቀባለን። ከዛም በመጨረሻ ዘይቱናችንን እንጨምራለን ማለት ነው። ዘይቱን እንዲያሳያችሁ ሁለት አይነት ዘይቱን አለኝ፣ አክዳር እና አስዋድ። በዚህ መልኩ አረግበታለሁ። እንደምታዩት ማለት ነው። ይሄንን ጠቀልለዋለሁ ማለት ነው። ይሄንን እንጠቀልለዋለን ማለት ነው። እንደዚህ አድርገን አያችሁት። እንደዚህ አድርገን እንጠቀልለዋለን። አሁን ሳህናችን ላይ እናደርጋለን። ይሄ ደግሞ ሁለተኛችን ነው ማለት ነው። ሁለተኛ ነው ማለት ነው። እንደምታዩት ሁለተኛችን ነው ማለት ነው። ይሄ ቂጣው አሁን ደግሞ እንደዚህ አደርግበታለሁ። ከዚያም እንጠቀልለዋለን ማለት ነው። አሁን እንዲያድሩ በዚህ መልኩ ሳህናችን ላይ እናደርጋለን። ሁለት ፍሬ ነው የሰራሁት። እናንተ ደግሞ እንደ አስፈላጊነታችሁ ከዚህም በላይ መስራት ትችላላችሁ ማለት ነው። አሁን ወደ ኦቨናችን እንጨምረዋለን። እንደምታዩት ይሄንን ይመስላል። አሁን ኦቨናችን ጨምርና በኋላ ያው እንደምትመለከቱት ደርሶልናል ማለት ነው። በዚህ መልኩ እንደዚህ ወጥቷል። በጣም ነው የሚያምረው። አሁን ይሄንን እንቆራርጠዋለን ማለት ነው። እንደምታዩት በጣም ይቅርታ፣ ያው ይሄን ይመስላል። አሁን እንቆራርጠዋለን በትናንሽ ማለት ነው። አያችሁት ስንቆርጠው እንዴት እንደሚያምር በዚህ መልኩ እንቆራርጠዋለን። እንዴት እንደሚያምር በጣም ምርጥ ቆንጆ ፈጣን ነው። ለቁርስ ለመክሰስ በፈለጋችሁ ሰዓት የሆነ በዛ ለቁርስ ነው የሰራሁት። እንደምታዩት በዚህ መልኩ ቆራርጬዋለሁ። ከዚያም
ወደ ሳህን ያደርጋለሁ ጨርስ ማለት ነው። አያችሁት? ይህንን ይመስላል የሰራሁት ፈጣይሩ ማለት ነው። ትወዱታላችሁ፣ ሞክሩት። በጣም ምርጥ ነው፣ ቆንጆ ነው፣ ይወደድላችኋል። የምትፈልጉን ነገር ካለ መስራት የምትፈልጉን ነገር ካለ ኮሜንት ላይ አስቀምጡልኝ። ማንኛውንም ነገር እሰራላችኋለሁ። ይኸውላችሁ እንደምታዩት ማለት ነው። ባላችሁበት ሰላማችሁ ይብዛ። ከተመቻችሁ ሼር፣ ላይክ፣ ኮሜንት እንዳትረሱ ማለት ነው። ይህንን ይመስላል።